እንግዲህ ጳውሎስ በዚህ ክፍል ውስጥ የሚናገርበት ትልቁ ነገር በክርስቶስ ኢየሱስ ባመነው እምነት እርሱ ራሱ መከራን እየተቀበለ እንዳለ። በጣም ይጠሉ ነበር፣ ይገደሉ ነበር፣ ትሪት ይሆኑ ነበር፣ የነገስታቶች መጫወቻ የሆኑ ነበር። ክርስቶስን በማመናቸው ስቃይ ውስጥ ነበር። ክርስቲያን የሆነ ሰው ራሱን ለመከራ ራሱን ለሞት የሚያዘጋጅ ነው ማለት ነው። እውነትን በመያዙ እውነተኛ አምላክ በመሆኑ ስደት ደርሶበታል፣ ተጠልቷል፣ ተገፍቷል፣ ብዙ ነገር በህይወቱ አልፏል። ግን ጳውሎስ የሚናገራቸው ክርስቶስ ይህንን ሁሉ አድርጓል፣ እናንተም ምን አለባችሁ ነው። ክርስቶስ ኢየሱስ ያጎደለው ምንም ነገር የለም። ክርስቶስ ኢየሱስ አጉሎት ጳውሎስ የሚሞላው ነገር የለም። ክርስቶስ ኢየሱስ ጨርሶታል። ስደቱ መከራው ቢኖር በእናንተ ውስጥ እውነተኛው ነገር አለ፣ ትክክለኛው ነገር አለ። ክርስቶስ ጋር ያለው እናንተ ውስጥ አለ። ክርስቶስ ራሱ በእናንተ ውስጥ አለ። ስለዛ ነው የምትሰደዱት። ግን በመከራ ውስጥ ደግሞ ማሸነፍ የምንችልበት ጸጋ ራሱ ክርስቶስ ለኛ ይሰጠናል ማለት ነው። ሰላም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። እኔ ኃይለ መለኮት ብርሃኑ ይባላለሁ። እንግዲህ በቀደመው ክፍሎቻችን ላይ የክርስቶስ ኢየሱስን የበላይነት ከቆላሲያስ መጽሐፍ ውስጥ ለማየት እንደሞከር ነው። አሁን ደግሞ በቆላሲያስ መጽሐፍ ምዕራፍ 1 ከቁጥር 24 አንስቶ እስከ 27 ባለው ውስጥ ስለ ክርስቶስ የምንቀበለው መከራ እንዳለ የምንመለከት ይሆናል ማለት ነው። እንግዲህ አማኞች ወይም ክርስቶስ ኢየሱስን የተቀበልን እኛ የሚደርስብን መከራ የሚደርስብን ስደት ስለ ስሙ ስለሚኖር ጳውሎስም የቆላሲያስን አማኞች የሚናገራቸው እንዲበረቱ እንዲጠነክሩ ባመኑት እምነት መሰረት ጥለው አለቱ ላይ እንዲቆሙ በደንብ አድርጎ የሚናገርበት ክፍል ነው። ጳውሎስ ግን በመልእክቶቹ ሁሉ ውስጥ በመከራ ውስጥ ሆኖ በስደት ውስጥም ሆኖ ሁሉ ጊዜ በጌታ ደስታ እንዳለው ደግሞ ቅዱሳን ደስታቸው ጌታ እንዲሆን ደግሞም እንዲበረቱ እንዲጠነክሩ ጳውሎስ ይናገራቸዋል ማለት ነው። እዚህ ክፍል ላይ በቆላሲያስ ምዕራፍ 1 ከቁጥር 24 አንስቶ እስከ 27 ባለው ሐሳብ ውስጥ ጳውሎስ ምን እንደሚል ለማየት እንሞክራለን። እንደዚህ ይላል: ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ አሟላለሁ። የእግዚአብሔር ቃል በሙላት እንዳቀርብላችሁ ከእግዚአብሔር በተሰጠኝ አደራ የቤተ ክርስቲያን አገልጋይ ሆኛለሁ። ይህም ቃል ከዘመናት ከትውልዶች ተሰውሮ ሚስጥር ሆኖ ቆይቶ ነበር። አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር የዚህ ሚስጥር ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ። እርሱም የክብሩ ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው እያለ ይናገራል። እንግዲህ ጳውሎስ በዚህ ክፍል ውስጥ የሚናገርበት ትልቁ ነገር በክርስቶስ ኢየሱስ ባመነው እምነት እርሱ ራሱ መከራን እየተቀበለ እንዳለ። እንደውም በቆሮንቶስ መልእክት ላይ ሲናገር ለእስራኤል በተሰጠው ተስፋ ሰንሰለትን ለብሻለሁ እያለ ይናገራል። እዚሁ ላይ የሚናገረው በክርስቶስ ኢየሱስ በማመኔ ስደት ውስጥ ነኝ፣ መከራ ውስጥ ነኝ እያለ የሚናገርበት ሐሳብ ነው። ታዲያ እነዚህን ቅዱሳኖች ጳውሎስ የሚላቸው ምንድን ነው? እንዲበረቱ፣ እንዲጠነክሩ፣ እንዲጸኑ የሚያነሳው ሐሳብ ነው። በመጀመሪያው የቤተ ክርስቲያን ታሪክ ውስጥ ከፍተኛ ስደት በሐዋርያቶች ክርስቶስ ኢየሱስን በተከተሉት ላይ ይደርስ ነበር። በጣም ይጠሉ ነበር፣ ይገደሉ ነበር፣ ትሪት ይሆኑ ነበር፣ የነገስታቶች መጫወቻ የሆኑ ነበር። ክርስቶስን በማመናቸው ስቃይ ውስጥ ነበር። እንደውም በሐዋርያት ሥራ ላይ ሄደን ስናነብ ክርስቶስ ኢየሱስ ጌታ ነው ብሎ የሚጠራ እሱ ይድናል ብሎ ሲናገር ክርስቶስ ብለው መጥራት የማይችሉበት መከራ ውስጥ ክርስቶስ ብለው መናገር የማይችሉበት ስደት ውስጥ ስለነበሩ እሱን መጥራት ከቻሉ እንደሚድኑ ይናገራልና ያም ነፍስን የሚጠይቅ ሞትን የሚጠይቅ ነው። ስለዚህ ክርስቲያን የሆነ ሰው ራሱን ለመከራ ራሱን ለሞት የሚያዘጋጅ ነው ማለት ነው። እንግዲህ እንደምታውቁት ኢየሱስም እንደተናገረው ኢየሱስ ዓለም እንዳልተቀበለችው፣ ኢየሱስ መንግስቱ የዓለም እንዳልሆነ ከሰማይ እንደሆነ፣ ኢየሱስ እውነተኛ አምላክ እንደሆነ ተናግሯል። ስለዚህ እውነትን በመያዙ እውነተኛ አምላክ በመሆኑ ስደት ደርሶበታል፣ ተጠልቷል፣ ተገፍቷል፣ ብዙ ነገር በህይወቱ አልፏል። ግን ጳውሎስ የሚናገራቸው ክርስቶስ ይህንን ሁሉ አድርጓል፣ እናንተም ምን አለባችሁ ነው። መከራ አለባችሁ። እናንተም ምን አለባችሁ? ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ሲናገር በዓለም ሳላችሁ መከራ አለባችሁ እያለ ይናገራል። ስለዚህ ስደት አለ። አማኞች መከራ አለባቸው፣ ስደት አለባቸው፣ ይጠላሉ፣ ይገፋሉ። ግን መጽናት እንዳለባቸው የሚናገር ሐሳብ ነው። እዚሁ ክፍል ላይ ቁጥር 24 ላይ ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ አሟላለሁ ይላል ጳውሎስ። ለቤተ ክርስቲያን ራሱን ምን ያህል መስዋዕት ለማድረግ እንዳዘጋጀ ትልቁ ነገር ክርስቶስ ኢየሱስ ያጎደለው ምንም ነገር የለም። ክርስቶስ ኢየሱስ አጉሎት ጳውሎስ የሚሞላው ነገር የለም። ክርስቶስ ኢየሱስ ጨርሶታል። የድነቱን ሥራ የመስቀሉን ሥራ ጨርሶታል።
ግን ጳውሎስ ክርስቶስን በመከተል ውስጥ የሚመጣ የትኛውንም ነገር ቢኖር ዋጋ እከፍላለሁ ነው። ስለዚህ ቤተክርስቲያን ውስጥ ለቤተክርስቲያን ለሚደርሰው ክርስቶስ ለተከላት ለእውነተኛይቱ ለወንጌል ራሴን እሰጣለሁ እያለ ይናገራል። ስለናንተ አሁን እንኳን ስለተቀበላችሁት ወንጌል እየተጠላው እየተገፋው ነው። ለምን መሰከርክ? ለሌሎች ቅዱሳን ብርሃን በመሆኑ ለሌሎች ቅዱሳን ወንጌልን በመናገሩ ጳውሎስ እየተሰደደ እየተገፋ ያለበት ነው። ሐዋርያቶች በሙሉ በስደት ውስጥ 12ቱንም ሐዋርያት ታሪክ ብንመለከት አሟሟታቸው ሁሉ ለዚህ ወንጌል ተሰውተው የሄዱ ናቸው። ስለዚህ ይሄ ወንጌል ምንን ይጠይቃል? የነፍስ ክፍያን መስዋዕትን ይጠይቃል። ይሄ መከራ ይኖራል። ክርስቶስን በማመን ውስጥ መሰደድ ይኖራል። ክርስቶስን በማመን ውስጥ መከራ ይኖራል። ግን ጳውሎስ የሚናገራቸው መጽናት እንዳለባቸው፣ ስለዚህ መበርታት እንዳለባቸው እኔ እስከ ሞት ድረስ እንደውም በሌላ ክፍል ላይ ሲናገር በመከራ ውስጥ ሆኖ ጳውሎስ እነሱን ያበረታቸው ነበር፣ እንዲጸኑ ይላቸው ነበር እና በክርስቶስ መበርታት እንዳለብን በክርስቶስ መጽናት እንዳለብን የሚናገር ሐሳብ ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 ላይ ሲናገር እንደዚህ ይላል፣ የክርስቶስ ስቃይ በእኛ ላይ የመብዛቱን ያህል መጽናናታችንም በክርስቶስ በኩል ይበዛልናል ይላል። በማ በኩል? በክርስቶስ ምክንያት ስለ ክርስቶስ ብዙ መከራ ቢኖርም በመከራ ውስጥም ምን ይኖረናል ነው? መጽናናት ይኖረናል። አያችሁ፣ መከራ ውስጥ ስንሆን በመከራ ውስጥ እግዚአብሔር ይተወናል አይደለም። መከራ ውስጥም ብንሆን መጽናት እንድንችል፣ መከራ ውስጥም ብንሆን መበርታት እንድንችል እግዚአብሔር ምኑን ይሰጠናል? ጸጋውን ይሰጠናል ማለት ነው። ሮሜ ምዕራፍ 8 ቁጥር 17 ላይ ሲናገር የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን ይላል። አያችሁ፣ የምኑ? የመከራው ተካፋዮች። ስለ እውነት የምንሰደድ ስለ እውነት የምንገፋ ነን። ክርስቶስን በማመን ውስጥ የሚመጡት ሰልፎችና መከራዎች በሙሉ በእኛም ሕይወት የሚመጡ ናቸው እያለ የሚናገርበት ሐሳብ ነው። እንደዚሁም ደግሞ ጢሞቴዎስን እንኳን ጳውሎስ ሲመክረው የሚናገረው ቃል የኢየሱስ ክርስቶስ ተከታዮች ሆነው በመንፈሳዊ ሕይወት መኖር የሚፈልጉ ሁሉ ስደት ይገጥማቸዋል እያለ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ይናገራል። የክርስቶስ ኢየሱስ ወይም የወንጌሉ ተከታይ መሆን የሚፈልጉ ሁሉ ምን ይገጥማቸዋል? ስደት ይገጥማቸዋል። እውነት ስንይዝ እንጠላለን፣ እውነት ስንይዝ እንገፋለን። ስለዚህ ጳውሎስ በርቱ፣ ጽኑ፣ እኔ እንኳን በመከራ ውስጥ ሆኜ ስለ እናንተ እንኳን ደስ ይለኛል። ስለ ክርስቶስ የጎደለ ካለ ስለ ቤተ ክርስቲያን ስለ ወንጌል ምን እላለሁ ይላል፣ ዋጋ እከፍላለሁ እያለ ይናገራል። እንደዚሁም ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል እያለ ይናገራል። ስለማ? ስለ ወንጌል፣ ስለ እውነት፣ ስለ ክርስቲያኖች ህብረት በደረሰበት መከራ በሙሉ ምንድነኝ እያለ ደስተኛ ሆናለሁ ይላል። ቆላስይስ ምዕራፍ 1 ቁጥር 4 ላይም ሲናገር ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ አሟላለሁ ይላል። ዛሬ ላይ ወንጌል ምቾት፣ ወንጌል ተድላ ሆኖ ያለበት ነው። በእርግጥ ወንጌል አይባርክም አይደለም፣ ወንጌል ይባርካል። ግን ትልቁ ነገር ክርስቶስን ስንከተል እውነትን ነው የምንከተለው። እውነት ደግሞ በዚህ ዓለም ትሰደዳለች። እውነት ደግሞ በዚህ ዓለም ትገፋለች። ስለዚህ እንገፋለን፣ እንጠላለን፣ ስለ ክርስቶስ እንጠላለን፣ ስለ ክርስቶስ እንናቃለን፣ ስለ ክርስቶስ እንሰደዳለን። ግን ምን ማለት አለብን? መበርታት አለብን፣ መጽናት አለብን። ለምን? ክርስቶስን ያልተቀበለች ናት ዓለም። ክርስቶስን ያልተቀበለች ክርስቶስን ያላከበረች ናት። እኛን ደግሞ አትቀበለንም። ለምን? እኛ የክርስቶስ ምንድነን? ተከታዮች ነን ማለት ነው። ጳውሎስ ይህንኑ ሐሳብ ነው የሚናገረው። እንደዚሁም ቆላስይስ ምዕራፍ 1 ቁጥር 27 ላይ የሚናገረው በእናንተ ውስጥ ያለው ክርስቶስ ነው ይላል። የምትሰደዱበት የምትጠሉበት ክርስቶስ ውጪ አይደለም፣ እናንተ ውስጥ ያለ ነው። ሁሌ የቆላስይስን መጽሐፍ ስናጠና ስላሳዊ በሆነ መንገድ መረዳት ጥሩ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን መረዳት አለብን። ስለዚህ ክርስቶስ በማን ውስጥ አለ? በእኛ ውስጥ አለ። ስለዚህ ስደቱ መከራው ቢኖር በእናንተ ውስጥ እውነተኛው ነገር አለ፣ ትክክለኛው ነገር አለ። ክርስቶስ ጋር ያለው እናንተ ውስጥ አለ። ክርስቶስ ራሱ በእናንተ ውስጥ አለ። ስለዛ ነው የምትሰደዱት። የክርስቶስ መሰደድና ጥጉ ምን ላይ ነው? መስቀል ላይ ነው። ስለዚህ እናንተ እስከ ሞትም ቢሆን ዋጋ መክፈል አለብን። እኛ ክርስቲያኖች ብዙ ስደት፣ ብዙ መከራ፣ አሁን እንኳን በመከራ ውስጥ አሁን እንኳን በሰልፍ ውስጥ ልንሆን እንችላለን። ግን መበርታት አለብን፣ መጽናት አለብን።
በክርስቶስ ኢየሱስ ላይ ባለን እምነት እስከ ሞት ድረስ ባለው እምነት ውስጥ መሄድ አለብን ማለት ነው። ጳውሎስ ያንን ነው የሚነግራቸው። ክርስቶስ ኢየሱስን የሚከተሉ ክርስቲያኖች እየተሰደዱ፣ እየተገፉ፣ እየተጠሉ ያሉበት ጊዜ ነው እና የሚላቸው ምንድነው? እምነት እንዲኖራቸው፣ እንዲበረቱ፣ እንዲጸኑ፣ እንዲጠነክሩ የሚናገራቸው ሐሳብ ነው። ዛሬ ላይም ቢሆን ያው ነው። አሁን ላይ ስደቱ ላይ ልንሆን እንችላለን፣ ግን በክርስቶስ ኢየሱስ ባለን እምነት እስከ ሞት ድረስ መሄድ አለብን። እኛ እዚህ አይደለንም። እኛ ምድራዊ አይደለንም። እኛ ሰማያዊ ነን። እኛ ከክርስቶስ ጋር አብረን ለዘላለም እንኖር ነን። ይሄ እንግዳ ነን፣ ድንገት ተጠሪ ነን፣ ድንገት ሀጅ ነን። ስለዚህ ድንገት የሚሄድ ሰው የራሱ ቤት አይደለም። የኛ ቤት ያለው ለዘላለም ከእግዚአብሔር ጋር ነው። ስለዚህ መጽናት አለብን። ግን በመከራ ውስጥ ደግሞ ማሸነፍ የምንችልበት ጸጋ ራሱ ክርስቶስ ለኛ ይሰጠናል ማለት ነው። ጳውሎስ በነዛ ሁሉ በክርስቶስ ባሉ መከራዎች በሙሉ ነው የሚለው። ስለ ስሙ በደረሰብን መከራ፣ ባለፍንባቸው መከራ በዛው ልክ ደግሞ ሌሎቹ ምን እንላለን ይላል፣ እናጽናናለን። አንዳንዴ ያለፍንባቸው መከራዎችና ስደቶች እኛ በማለፋችን የሚጽናኑ ሰዎች አሉ። እኛ በማለፋችን የሚበረቱ ሰዎች አሉ። ስለዚህ በመከራ ውስጥ የሚያሳልፈን የኛ ጥበብ፣ የኛ ችሎታ፣ የኛ ዕውቀት ሳይሆን ክርስቶስ ኢየሱስ በሰጠን ጸጋ ነው ማለት ነው። እንግዲህ በቀደመው ክፍሎች ውስጥ ሁሉ ለማየት እንደሞከርን ክርስቶስ ኢየሱስ ከሁሉ በላይ እንደሆነ፣ ክርስቶስ ኢየሱስ ማዕከል እንደሆነ፣ አሁን ደግሞ ስለ ክርስቶስ የሚደርስብን መከራ እንዳለ ተመልክተናል። ከዚህ ክፍል ስለ ክርስቶስ እንጠላለን፣ ስለ ክርስቶስ እንሰድዳለን፣ ስለ ክርስቶስ እንገፋለን፣ ስለ ክርስቶስ ንብረታችንን ያለንን ነገር ሁሉ እናጣለን። ያ ማለት ግን እርሱ ሁሌ ከማጋ ነው? ከኛ ጋር ነው። ያበረታናል ማለት ነው። ስለተከታተላችሁኝ የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ ማለት ወዳለው። በቀጣይ ደግሞ የምንመለከተው ክርስቶስን ማዕከል ያደረገ ስብከት መኖር እንዳለበት እሱን ምናይ ይሆናል ማለት ነው። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።